ኦኬ በዛሬው ቪዲዮአችን የምናየው ከዮሄልዝ አፕሊኬሽን እንዴት አድርገን ገንዘብ መስራት እንደምንችል ነው። በመጀመሪያ ፕሌይ ስቶራችን ላይ እንገባለን። ፕሌይ ስቶር ላይ ከገባን በኋላ ዮሄልዝ ብለን ሰርች እናደርግና አፕሊኬሽኑን እናወርደዋለን። አፕሊኬሽኑ እንደምታዩት ነው። ይሄ በቢጫ ያለው ዮሄልዝ አፕሊኬሽን ነው። እሱን እናወርደዋለን። እኔ አውርጄው ስለነበር ያው መክፈት ነው። ኦኬ እንደዚህ ሲያመጣልን በጉግል አካውንት የምንከፍተው ጉግል አካውንታችንን እናስገባለትና እሱን ከፍታለን። በቃ አሁን ክብደታችንን፣ ቁመታችንን፣ እድሜና ጾታችንን ሙሉ ይለናል። ክብደታችንን እንሞላለን፣ ቁመታችንንም እንሞላለን፣ እድሜያችንን እንሞላለን፣ ጾታም እንሞላለታለን። ኔክስት እንለዋለን ማለት ነው። ልክ ስንገባ ይሄንን ኢንተርፌስ ነው የምናገኘው። ይሄንን ኢንተርፌስ ካገኘን በኋላ ያን እንዴት አድርገን ነው ገንዘብስ ማውጣት የምንችለው፣ እንዴትስ ነው አፕሊኬሽኑን የምንጠቀመው የሚለውን ለማየት እቺ ዮሄልዝ የምትለው በቀይ ያለችዋን እሷን እንነካለን። ይሄ ዮሄልዝ አፕሊኬሽን ኢንተርፌሱ ነው። እያንዳንዱን በተናጠል አስረዳችሁ። እቺ ጊፍት የምትለው እኛ የምናወጣቸው ዶላሮች የምናይበት እዚህ ውስጥ ነው። ጎል የሚለው ደግሞ ይሄ ቦነሶች ናቸው። ዴይሊ ጎል ለምሳሌ ስቴፓችን 20,000 ከደረሰ 5,000 ስቴፕ ቦነስ ይሰጠናል። ይሄ ደግሞ ዊክሊ ነው፣ ሳምንታዊ ነው። በሳምንት ውስጥ 140,000 ስንሞላ 10,000 ጊፍት ስቴፕ ይሰጠናል። እዚህ ጋር ደግሞ መንዝል ያለ ይሄ ወርሃዊ ነው። በአንድ ወር ውስጥ 600,000 ስቴፕ ስንደርስ በ50,000 ስቴፕ ጊፍት ይሰጠናል ማለት ነው። ይሄ ቦነሶች ናቸው። እዚህ ውስጥ ታስኮች አሉ፣ የተለያዩ ታስኮች አሉ። በአሁኑ እነኚህን ታስኮች ናቸው፣ እነኚህን እንሰራለን። በመቀጠል እንዴት አድርገን ማውጣት እንችላለን የሚለውን ነው። ዶላሩን እንዴት አድርገን ነው የምንልከው የሚለውን ነው የምናየው። እሱን ለማየት ፋስቴክስ የሚል አለ። ፋስቴክስ ማለት ኤክስቼንጅ አፕሊኬሽን ነው። ይሄ ፋስቴክስ ከፕሌይ ስቶር ላይ አውርደን የምንጠቀመው ነው። ፋስቴክስ አፕሊኬሽን ነው፣ ኤክስቼንጅ ነው። ጀስት ላይክ እንደ ባይናንስ እንደ ባይቢት እንደማለት ነው። እሱን አፕሊኬሽን እናወርዳለን። እሱን አውርደን ቬሪፋይ አድርገን ወደዛ ነው ከዚህ ስቴፑን ወደዛ ነው ዶላር አድርገን መላክ የምንችለው ማለት ነው። እሱን በቀጣይ ቪዲዮ ሰራላችኋለሁ። በአሁኑ ግን ከዚህ እንዴት ነው እንደዚህ ሲመጣልን ፋስቴክስ የሚለውን እንነካለን። ፋስቴክስ የሚለውን ከነካን በኋላ ይሄ ወደዚህ ውስጥ ይከተናል። ይሄንን ደግሞ ምን እናደርገዋለን? ኦርደር እንላለን። ከዛ ፋስቴክስ አፕሊኬሽንን ቬሪፋይ ስናደርግ አይዲ እና አድሬስ ማግኘት እንችላለን። ከዛ የፋስቴክስ አይዲውን አምጥተን እዚህ ጋር ፔስት እንለዋለን። በመቀጠል የኤፍቲኤን አድሬስ ከፋስቴክስ ኤክስቼንጅ ላይ ኮፒ እንልና እዚህ ጋር መተን ፔስት እንላለን። ከዛ በመቀጠል ኦርደር ነው የምንለው። ቀጥታ ስቴፓችን 370,000 ሲሆን ቀጥታ ወደዛ 4.3 ዶላር ይልክልናል። በዩሮ ወደ 3.7 ዩሮ እንደማለት ነው። እሱን ካደረግን በኋላ ቀጥታ ፋስቴክሳችን ላይ ዶላር ይገባልናል ማለት ነው። ይሄን በማድረግ መስራት እንችላለን። እንዴት ነው አፕሊኬሽኑን መስራት የምንችለው፣ እንዴት ነው ስቴፕ የምንሰበስበው የሚለውን ደግሞ ለማየት ይሄ ስቴፕ በእርምጃ ነው የምናገኘው ማለት ነው። በተራመዱን ቁጥር ሴንሰሮቹ የተራመድናቸውን በቁጥር ይይዙልንና እዚህ ጋር አምጥተው ይመዘግቡታል። እሱን ነው ክሌም ብለን ስቴፓችንን ማሳደግ የምንችለው። በመቀጠል ደግሞ ብዙ ስቴፖችን አንድ ሰው ኢንቫይት ስናደርግ 34,000 ስቴፕ ስለሚሰጠን በሱ ብዙ ስቴፖችን መሰብሰብ እንችላለን። ኢንቫይት በጣም ትልቅ ቫልዩ አለው። እሱን ካደረግን በኋላ በየጊዜው ማለት ነው በየጊዜው በቀን ከ10 ዶላር በላይ ማውጣት እንችላለን። ይህን በማድረግ በሚቀጥለው ቪዲዮ ፋስቴክስ እንዴት ቬሪፋይ እንደምናደርግ፣ እንዴት ከፋስቴክስ
ኤፍቲኤን አድሬስ እና አይዲያችንን ወስደን ከዚህ እንዴት ዊዝድሮ እንደምናደርግ በቀጣይ ቪዲዮ ሰራላችኋለሁ። ለአሁኑ ይሄንን ይመስላል። አመሰግናለሁ።